እግዚአብሔር ይባርካችሁ እህቶቼ። እግዚአብሔር እናመሰግናለን ስለመጣው ጥቅስ፣ ስለተዘመረው መዝሙር። እግዚአብሔር ክብሩን ይውሰድ። ሁላችሁም ወደ አዲሱ ዓመት እንኳን አሸጋገራችሁ ለማለት እወዳለሁ። የ2026ን የመጀመሪያ ጊዜያችን ነው እዚህ አውሮፓ ማህበራችን ሲሰበሰብና እግዚአብሔር እናመሰግነዋለንና ለዚህ ዓመት ሁሉ ጊዜ አዲስ ዓመት ሲመጣ ብዙ ዕቅድ ይወጣል፣ ብዙ ነገር ይወጣል፣ ብዙ ነገር ይጣላል፣ ብዙ ነገር ይነሳል። እና ዛሬ እኔ ደግሞ ለዚህ ዓመት መርሆ አድርገን እንድንወስድ ያሰብኩት ህይወታችን የጸሎት ህይወት እንዲሆን ነው። ዓመቱ የጸሎት ህይወት ይሁንልን። ሁላችንም በጸሎት የምንባረክበት፣ በጸሎት ሁሉ ጊዜ ወደ እግዚአብሔር የምንቀርብበት፣ ሁሉ ጊዜ እግዚአብሔርን የምንለምንበት፣ የምናመሰግንበት ዓመት ይሁንልን እና አንድ ጥቅስ አንብቤ በጸሎት እንጀምራለን። ሁለተኛ ዜና ምዕራፍ 7 ሁሉንም አንብቡት እናንተ። እኔ ግን ምዕራፍ 7 ቁጥር 14 ነው ማነበው። በኋላ ስንጨርስ ከመጀመሪያው ጀምራችሁ አንብቡት። በጣም የሚገርም ነው ስለ ጸሎት የሚነግረን እና እንዲህ ይላል። ሁላችንም የምናውቀው ጥቅስ ነው። በስሜ የተጠራው ህዝቤ ራሱን አዋርዶ ቢጸልይ፣ ፊቴን ቢፈልግና ከክፉ መንገዱ ቢመለስ ከሰማይ እሰማዋለሁ፣ ኃጢአቱን ይቅር እላለሁ፣ ምድሩንም እፈውሳለሁ ይላል እግዚአብሔር አምላክ። ግን ለዚህ ቃል አመሰግነዋለሁ። እኛ በስሙ የተጠራን ህዝቦች ነን። በሱ ስም ተጠርተናል። ግን እዚህ ላይ አንዳንድ ፐርፐሶችን ይጠይቀናል። ራሳችንን አዋርደን ፊቱን መፈለግ አለብን ማለት ነው። የዛን ጊዜ በዚህ ስፍራ የሚሰማውን፣ የሚጸለየውን፣ የሚጮኸውን ጩኸት እሰማለሁ ይላል። ኃጢአታችን ይቅር ይለናል፣ ምድራችንን ይፈውሳል። ስለዚህ የኛ ፐርፐዝ እንግዲህ ራሳችንን ማዋረድ ነው። በዚህ ዓመት ራሳችንን አዋርደን የእግዚአብሔርን ፊት የምንፈልግበት ዓመት ያድርግልን እና ዛሬ ስለ ጸሎት ነው የምንማረው። እንጸልይና እንጀምራለን። ስለ ጸሎት ጥልቀት። እግዚአብሔር አባታችን ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜ ባርካለሁ። እግዚአብሔር አባታችንና አምላካችን ሆይ እኛ እንዴት እንደምንጸልይ፣ እንዴት እንደምንቀርብ ሁል ጊዜ አናውቀውም እና እግዚአብሔር ሆይ እንዴት መጸለይ እንዳለብን መንፈስ ቅዱስ ሁል ጊዜ ይቃትትልናል። ግን እኛ እንዴት መጸለይ እንዳለብን ዛሬ እንድታስተምረን በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። ጌታ ሆይ ይሄ መልእክት ለኛ የሚጠቅም፣ እኛን የሚያንጽ፣ እኛን ወደ ንስሐ የሚመራ፣ እኛን የሚገስጽ መልእክት እንዲሆን በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። እግዚአብሔር ሆይ ና በመካከላችን በመንፈስ ቅዱስ በዘርፋፋው ልብስ እየተመላለስክ ለእያንዳንዳችን ጌታ ሆይ በጆሮቻችን የምናስተውለው እስከምናስተውለው ድረስ ይህንን ቃል እንድትሰጠን እለምንሃለሁ። እኛ ቃልህን እንዳናዳምጥ፣ ንስሐ እንዳንገባ የሚገረግረንን ጌታ እግዚአብሔር ሆይ የዚህ የጨለማው አሰራር በሙሉ ከነግሳንግሱ ተጠቅልሎ ወደ ጥልቁ እንዲሄድ፣ እኛ ግን ነፃነት የተሰጠን በስም የተጠራን ህዝቦች ነን። ራሳችንን አዋርደን ወደ ፊትህ እንቀርባለን፣ ፊትህ እንፈልጋለን። ጌታ ሆይ ኃጢአታችን ይቅር በለን። ጌታ ሆይ ምድራችንን ጎብኝልን። እግዚአብሔር አባታችንና አምላካችን ሆይ የኛ ራስን አለማዋረድ ከሆነ ሀገራችን እንዳይጎበኝ ያደረገው ጌታ እግዚአብሔር አምላካችን ሆይ የእያንዳንዳችንን ትዕቢት በጌታ በኢየሱስ ክርስቶስ ስም እንድታስወግድና ንጹህ በሆነ ህሊና በደምህ ተረጭተን ወደ ማደሪያ ሁል ጊዜ ዕለት ከዕለት እየገሰገስን ፊትህን የምንፈልግ ልጆች እንድንሆን በኢየሱስ ክርስቶስ ስም ኃጢአት በደላችንን ይቅር ብለህ ጸሎታችን ስማ። አሜን። እግዚአብሔር ይመስገን በመንፈሱ ጸሎትን ስለሚያስተምረን። መጀመሪያ ስለ ጸሎት ምን ማለት እንደሆነ ዲፋይን ካደረግን በኋላ ወደ ጥልቁ እንገባለን። እንዴት ወደ ጥልቅ ወደ ሆነው ጸሎት ሁላችንም መጸለይ እንችላለን። አዎ፣ ግን ምን ማለት ነው ጸሎት ማለት? ጸሎት ማለት ለእግዚአብሔር ልመናን፣ ጥያቄንና ምስጋናን
የምናቀርብበት ከእግዚአብሔር ጋር የምንገናኝበት ከሱ ደግሞ መልስ የምንቀበልበት ትልቅ መለኮታዊ መሳሪያ ነው። መለኮታዊ መሳሪያ ነው ጸሎት። ቁልፍ ነው። ጸሎት በጣም ሊጠና ሊዘወተርና በሚገባ ሊተገበር የሚገባው የክርስትና ህይወታችን የጀርባ አጥንት ነው። አሳ ከውሃ ውስጥ ሲወጣ እንደሚሞተው እኛም ያለ ጸሎት ህይወታችን የሞተ ይሆናል ማለት ነው። እያነበብንና እየሰማን ስብሰባ እየተካፈልን ልንጠፋ እንችላለን፣ ልንደክም እንችላለን። በመንፈስ እየጸለይን ግን አንደክምም ወገኖቼ። እውነተኛ ጸሎት ደግሞ ትግል ነው። እነዚህን ትግሎች ከስጋችን ጋር የሚደረግ ትግል ሊሆን ይችላል፣ ከነፍሳችን ጋር የሚደረግ ትግል ሊሆን ይችላል፣ ከክፋት መንፈሳዊ ሰራዊቶች ጋር የሚደረግ ትግል ሊሆን ይችላል። ምሽግ የክፋት ሰራዊት ምሽግ የምናፈርስበት ኃይል ነው። ምሽጉን ሰርቶ ሊያጠቃን ይችላል። ስለዚህ አዘውትረን መጸለይ ይገባናል ማለት ነው። መጸለይ ስናቆም በክርስትና ህይወታችን መጥፎና አደገኛ ነገሮች ሊከሰቱ ይችላሉ። ልንደክም እንችላለን። በመንፈሳዊ ህይወታችን የስጋና የአጋንንት ተጽዕኖች በህይወታችን ሊመጡብን ይችላሉ። ያለን ንቁነትና ሁኔታ በጣም ሊቀንስ ይችላል። እናም በመንፈስ ወደ ኋላ ልንጎተት እንችላለን። ባክስላይድ ልናደርግ እንችላለን። በመንፈሳችን ዘወትር ወደ ቤተክርስቲያን እየሄድንም ማለት ነው። ብዙ አደገኛ ሁኔታዎች አሉ። ጸሎት ስናቆም ብዙ አደጋ ላይ እንወድቃለን። ቤተሰባችን አደጋ ላይ ሊወድቅ ይችላል። አገራችን አደጋ ላይ ልትወድቅ ትችላለች። የሁለት ሰዎች ተስማምቶ መጸለይ ብዙ ለውጥ ሊያመጣ ይችላል። እና ጸሎታችን እድገት ደግሞ የሚወሰነው እንደ ትጋታችንና እንደምንሰጠው ጊዜ ነው። ስለዚህ በመርህ ደረጃ ጸሎትን በሚገባ ሁኔታ የምንማረው በምንድነው ማለት ነው? ራሳችን እየጸለይን ነው ማለት ነው። ምንማረው ስንጸልይ ነው እየደጋገምን። ጸሎትን በሚገባ ሁኔታ የምንማረው እንደዛ ነው። ጸሎትን በሌላ መንገድ መማር አንችልም። ጸሎትን በዩቲዩብ በመስማት መማር አንችልም። ራሳችን ከእግዚአብሔር ጋር ኮኔክት በማድረግ ነው ልንማር የምንችለው። ግን በኃይል የምንማረው በመጸለይ ነው ማለት ነው። በመጸለይ በተግባር ነው ማለት ነው ጸሎትን የምንማረው። እና በጸሎት ብዙ ኢንቨስት ባደረግን መጠን ብዙ መንፈሳዊ ምስጢሮችን እየተገለጡልን እየተገነዘብን እያስተዋልን መንፈሳዊ ህይወታችን እየተጠገነ ቁስላችን እየተጠገነ ይሄዳል ማለት ነው። እዚህ ላይ አንድ መርህ እናስታውስ። ስለ ጸሎት ያለን ዕውቀት በተግባር ስናስተውል በህይወታችን መንፈሳዊ መረዳት ይገለጣል፣ ይመጣል። መንፈሳዊ መረዳትን ደግሞ የደጋገምን ሳናቋርጥ ደግመን ስናደርግ በህይወታችን ውስጥ ጥበብ ይመጣል። ያልታሰበ ጥበብ በውስጣችን ይፈልቃል። እንደ ምንጭ እየተፍለቀለቀ ይመጣል ማለት ነው። ስለዚህ ዕውቀት መንፈሳዊ መረዳትን ይሰጠናል። መንፈሳዊ መረዳት ደግሞ ጥበብን ይሰጠናል ማለት ነው። ስለዚህ ነው ሶስቱ ነገሮች ዕውቀት፣ መንፈሳዊ ማስተዋልና ጥበብ የተሳሰሩና የተያያዙ ነገሮች ናቸው ማለት ነው። በሌላ አገላለጥ ዕለት በጸሎት ስንተጋ መንፈሳዊ መረዳታችን ወደ መንፈሳዊ መረዳት በህይወታችን ይመጣል ማለት ነው። እየተረዳን ነገሮችን በቀጣይነት በተግባር ስናስተውል ደግሞ የእግዚአብሔር ጥበብ በህይወታችን እየጨመረ በህይወታችን እየበዛልን ይሄዳል ማለት ነው። ስለዚህ የጸሎትን ውጤታማነት ለማየት ምን ያስፈልጋል ማለት ነው? ብዙ ትጋት ያስፈልጋል ማለት ነው። ትጋት ያስፈልጋል ወገኖቼ። ለዚህ ግሩፕ የምመኘው ለኔም ህይወት የምመኘው ይሄ 2026 በጸሎት የምናድግበት የምንጠበብበት መንፈሳዊ ህይወታችን የሚያድግበት
ዘመን ያድርግልን ወገኖቼ። ራሳችንን አዋርደን ፊቱን የምንፈልግበት ዓመት ያድርግልን። ጸሎት ሲጀመር ብዙ ጊዜ አይታችሁ እንደሆነ አሰልችና ትርጉም አልባ ይመስላል። ስንጀምር ተንበርክከን ነፋስን የመከተል ያህል ይመስላል። የድግግሞሽ ነገር ይመስላል። ሁልጊዜ ስንደጋግመው ያን ነገር ያሰለቻል። እና ይቅርታ ድምፅ እየገባ ነው። ስለዚህ መንፈሳዊ መረዳትና ብርሃን እያገኘን እንሄዳለን ማለት ነው። የእግዚአብሔርን ፊት ለመፈለግ የበለጠ ኢንቨስት ባደረግን ጊዜ ሰዓት በሰጠን ሰዓት መጠን ፊቱን እየተጋን በፈለግነው መጠን መንፈሳዊ መገለጥ ይመጣልናል ማለት ነው። እግዚአብሔር ይመስገን። ጸሎት፣ እምነት፣ ጽናት፣ ትጋትና ትዕግስት ያስፈልገዋል ማለት ነው። እነዚህ ኢንግሪዲየንትስ ናቸው። ዳቦ ስንጋግር እርሾ ምናምን አድርገን አብክተን እንደገና ዳቦ አድርገን እንደምንበላው ልክ ጸሎት እምነት ይጠይቃል፣ ትጋት ይጠይቃል፣ ትዕግስት ይጠይቃል እና በጣም ጽናትን ይጠይቃል። 4 ነገሮች ትጋት፣ ጽናት፣ እምነትና ትዕግስት ይጠይቃል ማለት ነው። እነዚህ 4ቱ ኢንግሪዲየንትስ ያስፈልጋሉ በጸሎት። እምነት ያስፈልጋል፣ ጽናት ያስፈልጋል፣ ትጋት ያስፈልጋል፣ ትዕግስት ያስፈልጋል፣ መጠበቂያ ጊዜ ያስፈልጋል። በመጠበቂያ ሆኜ እጠብቅሃለሁ ነው ያለው እና እግዚአብሔርን የመንፈስን እሳት ለማቀጣጠል በተዛማች ደግሞ ምንድነው ማድረግ ያለብን? እነዚህን አድርገን የእግዚአብሔርን ቃል ማጥናት በጣም የግድ ነው ማለት ነው። ስለዚህ የእግዚአብሔር ቃልና ጸሎት አብረው መሄድ አለባቸው። እንደዚህ የተያያዙ ነገሮች ናቸው። ይልቁንም የእግዚአብሔርን ቃል ራሱን መጸለይ እንችላለን። ብዙ ቃሎች አሉ። ለምሳሌ ዛሬ በሰንበት ትምህርታችን እንደተማረው የጳውሎስን ጸሎቶች ልንጸልይ እንችላለን። በኤፌሶን ላይ፣ በቆሎሳይስ ላይ፣ በተሰሎንቄ ላይ፣ በመዝሙር ላይ ተደጋግሞ የተጻፉ አሉ። እነሱን መጸለይ እንችላለን ማለት ነው። ዛሬ እንድንነጋገርበት ያሰብኩት ሁላችንም የምናውቀው ነገር ነው። በሉቃስ ምዕራፍ 11 ላይ የተጠቀሰውን የጸሎት ምሳሌ ነው። ኢየሱስ ክርስቶስ ለደቀ መዛሙርቶቹ ያስተማራቸው በጣም መሰረታዊ የሆነ ስለ ጸሎት የሚያስተምር ክፍል አለ። ከሱ ብዙ እኛም ልንማር እንችላለን። ይህንን ክፍል ደጋግመን ልናጠና ይገባናል። ስለ ጸሎት ብዙ ትምህርት እናገኝበታለን። ከቁጥር 5 ጀምረን እናነባዋለን። ምን ይላል? እንዲህ አላቸው፣ ከእናንተ ማንኛውም ወዳጅ ያለው በእኩለ ሌሊት ወደሱ ሄዶ ወዳጄ ሆይ 3 እንጀራ አበድረኝ፣ አንድ ወዳጄ ከመንገድ መጥቶ የማቀርብለት የለኝም አለ እና ይላልን? ያም ከውስጥ መልሶ አታድክመኝ፣ አሁን ደጁ ተቆልፏል፣ ልጆቼም ከእኔ ጋር በአልጋ ላይ አሉ፣ ተነስቼ ልሰጥህ አልችልም ይላልን? ይላል። እላችኋለሁ ወዳጅ ስለሆነ፣ እግዚአብሔር ይመስገን፣ ወዳጅ ስለሆነ ተነስቶ ባይሰጠው እንኳን ስለ ንዝነዛው ተነስቶ የሚፈልገውን ሁሉ ይሰጠዋል። ስለ ንዝነዛው የምትለዋን አስምሩባት። ስለ ንዝነዛው መነዝነዝ ይገባናል። ስለ ንዝነዛው እኔም እላችኋለሁ ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ በር አንኳኩ ይከፈትላችኋል። እነዚህን 3ቱን መርሆች ነው ይዘን ዛሬ የምንማረው። የሚለምን ሁሉ ይቀበላልና የሚፈልግ ሁሉም ያገኛል፣ መዝጊያም ለሚያንኳኳው ይከፈትለታል። አባት ከሆናችሁ ከእናንተ ከማናችሁም
ልጁ እንጀራ ቢለምነው እርሱም ድንጋይ ይሰጠዋልን? አሳ ቢለምነው እርሱ በአሳ ፈንታ እባብን ይሰጠዋልን? ወይስ እንቁላል ቢለምነው ጊንጥ ይሰጠዋልን? እንኪያስ እናንተ ክፎች ሳላችሁ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው ብሎ በጥያቄ ያቆመዋል። በጣም የሚገርም ነው። በምግብ ጀመረ፣ በእንጀራ 3 እንጀራ አቅርብ ብሎ ጀመረ፣ በመንፈስ ቅዱስ ጨረሰ። ስለዚህ እዚህ ላይ ቁጥር 8 ላይ በጣም አስፈላጊ ነጥብ አለ። ምን ይላል? አታድክመኝ፣ አሁን ደጁ ተቆልፏል፣ ልጆችም ከኔ ጋር ባልጋ ላይ አሉ፣ ተኝቼ ልሰጥህ አልችልም ይላልን? እላችኋለሁ ይላል። ወዳጅ ስለሆነ ተነስቶ ባይሰጠው እንኳን ስለ ንዝነዛው ተነስቶ የሚፈልገውን ሁሉ ይሰጠዋል ይላል። ስለ ንዝነዛው አያችሁት? አይሄድም፣ ያ ፈልጓል። ስለዚህ ይህ ንዝነዛ የሚለው ላይ ትኩረት እንስጠው እና እንመልከተው። ንዝነዛ የሚለው ቃል በእንግሊዘኛው ኢምፖርቹኒቲ ይለዋል። ትርጓሜው 3 ቁልፍ የሆኑ ነገሮችን ይይዛል። ደጋግሞ ሪፒቲቲቭ የሆነ ነገር ደጋግሞ ንዝነዛ ማንኳኳት እንደሚያስፈልግ፣ ሌላው ደግሞ ትዕግስት እንደሚያስፈልግ ነው እዚህ ላይ የምናየው። እምነትም ይከፈትልኛል ብሎ ነው የሚነዘንዘው። ያ ሰው እንግዳ አለበት ቤቱ፣ እንጀራ ጓደኛው ይሰጠኛል ብሎ በዛ ሌሊት መጥቶ የሚያንኳኳው እምነት ኖሮት ነው የመጣው። ንዝነዛ ያስፈልጋል፣ ትዕግስት ያስፈልጋል፣ ቅድም እንዳለው እምነት ያስፈልጋል፣ ፐርሲስተንሲ ያስፈልጋል፣ ትጋት ያስፈልጋል። ፐርሲስተንሲ እንደሚቀበል በማመን ወዳጃችን እንደሚከፍትልን በማመን ነው ጸሎትን የምናቀርበው። ቁጥር 9 ላይ እኔም እላችኋለሁ ይላል፣ ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችኋል ይላል። ይሄ ደግሞ በጣም የሚገርም የጸሎት መንገድ ነው። በጣም የሚገርም 3 የጸሎት ደረጃዎች አሉት እዚህ ላይ። መፈለግ፣ መለመን፣ ማንኳኳት። የመጀመሪያው አስክ ጠይቅ፣ የመጠየቅ ደረጃ የመጀመሪያው ደረጃ ነው። ጸሎት ስንጀምር በመጠየቅ ነው የምንጀምረው። ጸሎታችንን ማስታወቅ። ብዙ ጊዜ ግን የጸሎት ደረጃ በአእምሯችን ውስጥ የምንጸልየው ጸሎታችንን የምናስታውቅበት ሁኔታ ጠይቁ ይሰጣችኋል። ሁለተኛው ደግሞ መፈለግ ነው፣ ፍላጎት ከምን የመጣ ከመጀመሪያው ደግሞ ይሄ ትንሽ ከፍ ያለ ነው፣ መጠየቅ መፈለግ። ስለዚህ ያ ደግሞ ጠለቅ ያለ ነገር ነው፣ ጠለቅ ያለ ጸሎት ነው። ጌታን ፊት በኃይል የምንፈልግበት ደረጃ ነው። ሶስተኛው ደግሞ ማንኳኳት ነው። በጣም ማንኳኳት ያስፈልጋል። ሃሌሉያ! ማንኳኳት ያስፈልጋል። ሳናቋርጥ ማንኳኳት ያስፈልጋል። መነዛነዝ ያስፈልጋል። ይሄ ደግሞ በጣም ዲፐስት በጣም የጠለቀ የጸሎት ደረጃ ነው። ይሄኛው ደግሞ እንደ ቅድስተ ቅዱሳን ወደ ቅድስተ ቅዱሳን በር የምንገባበት ለመግባትና ሪል ወደ ሆነው መንፈሳዊ ግንኙነት ወደ እግዚአብሔር አንኳኩተን ያ ሰውዬ መጥቶ እንጀራውን በግልጽ እንደሚሰጥ የእግዚአብሔርን ማንነት በመንፈሳችን የምናይበት ጊዜ ነው ማለት ነው። ጠይቅ፣ ፈልግ፣ አንኳኳ። እነዚህ ፕሮግሬሲቭ የሆኑ ተከታታይ የሆኑ የጸሎት ደረጃዎች ናቸው ማለት ነው። ሁልጊዜ የምናደርገው ነገር ነው። ግን መጠየቅ፣ መፈለግ፣ ማንኳኳት እነዚህን አንርሳቸው። ይሄ ዓመት እንደዚህ የምናድግበት የጸሎት እድገት የምናሳይበት ዓመት ያድርግልን ወገኖቼ። በዚህ ውስጥ አንድ ነገር ማየት እንችላለን። ምንድነው? ጊዜ ወሳኝነት አለው። ጊዜ ያስፈልጋል።
ብዙ ሰዎች በመጠየቅ ደረጃ ላይ ጸሎታቸውን የሚያቆሙ አሉ። በመጠየቅ ደረጃ ላይ ጸሎታቸውን ያቆሙ፣ አንዳንዶቹ ገፋ አድርገው በመፈለግ ደረጃ ላይ ሳያንኳኩ ጸሎታቸውን ያቆማሉ። እና የጸሎት ምስጢር የገባቸው ግን እስከ ማንኳኳት ደረጃ ደርሰው ሪል የሆነ ከእግዚአብሔር ጋር ግንኙነት ያደርጋሉ። ይሄ ነው የጸሎት ደረጃዎቹ። መፈለግ፣ መጠየቅ፣ ማንኳኳት። መጀመሪያ መጠየቅ። ቁጥር 10 ላይ ያነበብን ያለነው ሉቃስ ወንጌል ምዕራፍ 11 ነው። ቁጥር 10 ላይ ሌላ አስደናቂ ነገር ወደ ተስፋ ቃል አስገብቶ ይነግረናል። የተስፋ ቃል አለው፣ በጣም የሚገርም የተስፋ ቃል። የሚለምን ሁሉ ይቀበላል። አይገርምም? የሚጠይቅ ሁሉ የሚለምን ሁሉ ይቀበላል ይልና የሚፈልግም ሁሉ ያገኛል። በጣም በጣም ትልቅ የተስፋ ቃል ነው። በጣም ነው ደስ የሚለው ይሄ ቃል። መዝጊያውንም የሚያንኳኳ ይከፈትለታል። ሃሌሉያ! በጣም ደስ የሚል ቃል ነው። እንደገና ደግሞ የሚለምን ሁሉ ይቀበላል፣ የሚፈልግም ያገኛል፣ መዝጊያውን የሚያንኳኳ ሁሉ ይከፈትለታል። እግዚአብሔር ይመስገን። ሃሌሉያ! ለዚህ ቃል ምናውቀው ቃል ነው፣ ግን ዛሬ በደንብ አድርገን ሰርጾ ወደ አእምሯችን ይግባን። ለምኖ መቀበል፣ ፈልጎ ማግኘት፣ አንኳኩቶ መከፈት፣ ይሄ የመጽሐፍ ቅዱስ ትልቅ የሆነ መለኮታዊ ሀብት ነው። ትልቅ ቃል ነው ወገኖቼ። ነፍሳችን ውስጥ ሊገባ የሚገባው ቃል ነው። ነፍሳችን ውስጥ የሚገርም ነው። ፈልጎም ለምኖ መቀበል፣ ፈልጎ ማግኘት፣ አንኳኩቶ በር ሲከፈት፣ ይሄ ትልቅ መንፈሳዊ ሀብት ነው። ቁጥር 11 ላይ ሌላ ደግሞ ሌላ ትልቅ ቃል ይመጣል። ትልቅና ውድ የሆነ ቃል ምን ይላል? በሕይወታችን ልንገነዘበው የሚገባ ቁልፍ ነገር አለ። ምን ይላል? አባት ከሆናችሁ ከእናንተ ከማናችሁም ልጁ እንጀራ ቢለምነው እሱ ድንጋይን ይሰጠዋልን? አንሰጥም። እኛ ሰዎች እንኳን አሳ ቢለምነው በአሳ ፈንታ እባብን ይሰጠዋልን? አንሰጥም። ወይስ እንቁላል ቢለምነው ጊንጥ ይሰጠዋልን? አንሰጥም። እንኪያስ እናንተ ክፎች ስትሆኑ ለወላጆቻችሁ መልካም ስጦታ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባታችሁ ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው ይላል። አያችሁት? እንጀራ ወይም ደግሞ ዳቦ በመጠየቅ ይጀመርና ይሄ ያነበብነው ጥቅስ ሲጀመር ዳቦ ወዳጁ ጋር ሄዶ ዳቦ ስለሚለምን ሰው ነው ያነበብነው አይደል እንዴ? ዳቦ ስለሚለምን ሰው ነው የጀመረው። ከዛ በኋላ ገፍ አድርጎ እዚህ ላይ ሲጨርስ ስለ መንፈስ ቅዱስ ነው የሚጨርሰው። እና በጣም ይገርማል። ምክንያቱም ዋናው ነገር ለሕይወታችን የሚያስፈልገን ምንድን ነው? መንፈስ ቅዱስ ነው ወገኖቼ። መንፈስ ቅዱስ ነው ሁሉንም ነገር ሊሰጠን የሚችል መንፈስ ቅዱስ ነው። በሕይወታችን ልንጠይቅ የሚገባን ነገር መንፈስ ቅዱስን እንዲያበዛልን ነው ማለት ነው። አያችሁት? ስለ ምድራዊ ነገር ጀምሮ ግን በስተኋላ ከፍ ብሎ የኛ ጥያቄ መሆን ያለበት ምንድን ነው ይላል? መንፈስ ቅዱስ መሆኑን ነው እዚህ ላይ የሚያስገነዝበን። ይገርማል። እና ስለዚህ በሕይወታችን ደጋግመን ኢየሱስ ክርስቶስን መንፈስ ቅዱስን በሕይወታችን እንዲያበዛልን መጠየቅ አለብን ማለት ነው። መጸለይ አለብን ማለት ነው። በጣም ተግተን መጸለይ አለብን ማለት ነው። መንፈስ ቅዱስ እንዳይለየን። የሚያስፈልገው ግን ጥቂት ወይም አንድ ነገር ብቻ ነው ብሎ እንደተናገረ የሚያስፈልገን ወገኖቼ በዚህ ጊዜ እና ዘመን መንፈስ ቅዱስ ነው ማለት ነው። መንፈስ ቅዱስ ነው ማሰሪያው። ስለዚህ ጸሎት 3 አደባባዮች ወይም ደረጃዎች
እንዳሉት መገንዘብ እንችላለን ማለት ነው። የመጀመሪያው ደረጃ የውጨኛው ክፍል ነው። አደባባይ ረጅም ሰዓት የሚወስደው ይህ ደረጃ ነው። ከስጋችን ጋር ከነፍሳችን ጋር ከዚህ ከዓለም ከዚህ ከጠላታችን ሰራዊቶች ጋር ከሚንበለበለው የዲያብሎስ ረብሻ ጋር የምንታገልበት የጸሎት ደረጃ ነው። ስንጀምር ሁሉ ጊዜ አስተውሉ፣ ኮንሰንትሬት እንዳናደርግና ጸሎታችንን እንዳንቀጥል የተለያዩ ነገሮች ወደ አእምሯችን ይልካል ጠላት፣ ከሰይጣን ከዲያብሎስ ከረብሻ። የዚህ ጸሎት ደረጃ ጋር ብዙ የአእምሮ መዋዠቅና አለመሰባሰብ፣ አእምሯችን አይሰባሰብም። ስለዚህ ተመልሰን ለመጸለይ አንደፋፈርም፣ በመጠየቅ ደረጃ ላይ ነን። አብዛኛውን ጊዜ ጸሎታችን በስጋችን ነው የምንጀምረው፣ ግን መጨረስ ያለብን ቅድም እንዳልነው በመንፈስ ነው ማለት ነው። በስጋ ጀምሮ በመንፈስ ነው ያለቀው። ወዲያው ለማቋረጥ ደግሞ የምንፈተንበት ደረጃ ነው። ይሄ መጀመሪያ ውጫዊው ፓርቲ ጸሎት። ታግሰን ብንቆይና ብንጸና ግን ወደ ሁለተኛው ደረጃ ልንገባ እንችላለን። ወደ መቅደሱ ልንገባ እንችላለን። በህሊናችን ወደ መቅደሱ በነቁጥ በሌለው በእግዚአብሔር በክርስቶስ ደም ህሊናችንን ታጥበን ጽድት ብለን ወደ ማደሪያው መገስገስ እንችላለን ማለት ነው። እዚህ ጋር መንፈሳችን የሚነቃበት ሰዓት ነው። የኢየሱስ ክርስቶስን ህልውና ሴንስ የምናደርግበት ሰዓት ነው። ኢየሱስ ክርስቶስን በደንብ የምናውቅበት ጊዜ ነው። የመንፈስ ቅዱስን ህልውና ልናስተውል የምንችልበት ሰዓት ነው የሁለተኛው ደረጃ። ከዛ በኋላ በመኃልየ ምዕራፍ 4 ቁጥር 1 ላይ እንዲህ ይላል፣ ሳበን ወደሱ የተሳብን ከአንተም ኋላ እንሮጣለን የምንልበት ጊዜና ሁኔታ ነው። ሴንስ የምናደርግበት እንዲስበን ወደ ጠለቀ ነገር ለመግባት የምንሻበትና የምንፈልግበት ወቅትና ሁኔታ ነው። እዚህም ደረጃ ላይ ለማቋረጥ አሁንም እንገዳደራለን፣ እንፈተናለን። ወገኖቼ ሆይ ግን ብንጸና ወደ ማንኳኳቱ ደረጃ እንደርሳለን። ሶስተኛው ክፍል ነው፣ የውስጠኛው አደባባይ ነው። ይሄ ሙሉ በሙሉ የእግዚአብሔርን ፊት የምናይበት፣ በሱ የምንጎበኝበት ምንድን ነው የሚለው ቅድም ያነበብነው ጥቅስ በሁለተኛ ዜና ምዕራፍ 7 ቁጥር 14 ላይ ይሄ በስሜ የተጠራው ሕዝብ ራሱን አዋርዶ ፊቴን ቢፈልግ ኃጢአታችን ይቅር የሚባልበት ሰዓት ነው። ይሄም በጣም የሚገርም የተባለው የጸሎት ክፍል ነው። ጥልቅ የሆነ የጸሎት ክፍል ነው እና ሶፎንያስ ምዕራፍ 1 ቁጥር 7 ላይ የጠራቸውን ቀድሷል እና በጌታ ፊት ዝም በሉ ይላል። ስለዚህ ብዙ ዝምታ የሚሰፍንበት፣ ብዙ ንግግር የሌለበት፣ ብዙ ዝምታና መቃተት የሚበዛበት ደረጃ ነው። ይሄ የሚገርም ነው። እንደዚህ ነው በየቀኑ መጸለይ ያለብን እና ሰይጣን የሚፈራን ደግሞ እንደዚህ ተቀምጠን ስንጸልይ፣ ቆመን ስንጸልይ አይደለም። ጉልበታችን ተንበርክኮ ያኔ ነው ከኛ ጋር የሚጠፋው እሱ። ስለዚህ ተንበርክከን መጸለይ ያለብን ማለት ነው። በመዝሙር 42 ቁጥር 7 ላይ ምን ይላል? በፏፏቴህ ድምፅ ቀላይህን ትጠራታለህ፣ ማዕበልንና ሞገድህ ሁሉ በላይ አለፈ እንደሚል የእግዚአብሔር ህልውና በኃይል የሚከበን፣ በዛ የምንታጀብበት መንፈሳዊ መረዳት ወይም መንፈሳዊ ማስተዋሎችን ወደ ህይወታችን ይመጣሉ። የክብሩን ድምፅ የምንሰማበት ጊዜ ነው። በዚህ ውስጥ ሆነን ነው የምንቃትተው ማለት ነው። በሮሜ ምዕራፍ 8 ቁጥር 28 ላይ መንፈስም በማይነገር መቃተት ስለ ቅዱሳን ይማልዳል የሚባለው በዚህ ሁኔታ ውስጥ ስንገባ በግልጽ ሲቃትትልንና ሲደግፈን የሚታወቀንና እውነተኛ የሆነ የእግዚአብሔር ፈቃድ በህይወታችን እንደሚሆን የምናስተውልበት ጊዜ ነው እና እነዚህን እንግዲህ 3ቱን የጸሎት ደረጃዎች ናቸው። እነዚህ
ሶስት የጸሎት ደረጃዎች መገንዘብ ይገባናል። ካለበለዚያ ግን ይህንን ካላስተዋልን ውጤታማ ጸሎት መጸለይ አንችልም ማለት ነው። ተስፋ በመቁረጥ መቅሰፍት እንመታለን ማለት ነው። ምን ይሰራል የኔ ጸሎት አይመለስም፣ ምን ይሰራል የምንልበት ሰዓት ብጸልይ ያው ነው ይላል። ኢሳይያስ 30 ምዕራፍ 15 ላይ ምን ይላል? በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል ይላል። በመመለስና በማረፍ በጌታ ፊት ማረፍ አለብን። በጌታ ፊት ኳሊቲ ታይም ማሳለፍ አለብን። የእግዚአብሔርን የህልውና ውጤት እንድናይ የእግዚአብሔርን ተጨባጭ የሆነ ክብር በህይወታችን እንዲመጣ ከፈለግን ከእግዚአብሔር ጋር ሰዓት ማሳለፍ ይገባናል ማለት ነው። ጸሎት ድንቅ የሆነ መንፈሳዊ ሀብት ነው። ከደከምን ነገር ተንከባሎ ሲወድቅ ይታወቀናል። ካደከመን ነገር ያልቻልነው ነገር እንድንችል ይሆናል። ያልተጽናናንበት ነገር እንድንጽናና ይሆናል። ከህመም የምንፈወስበት ሊሆን ይችላል። በጸሎት ውስጥ በድንቅ የሚከናወኑበት ብዙ ነገር የሚከናወንበት ትልቅ መሳሪያ ነው እና መንፈሳዊ ሀብት ነው ጸሎት። ስለዚህ እንቁ የሆነ ሰዓት በእግዚአብሔር ፊት ልናሳልፍ ይገባናል ማለት ነው። ጸሎት በህይወታችን እድገትና ለውጥ ያመጣል። ብዙ ኳሊቲ ታይም ከሰጠን፣ በቂ ጊዜ በእግዚአብሔር ፊት ከሰጠን ለውጥ በህይወታችን ይመጣል። ግን እግዚአብሔር ከኛ ምን ይፈልጋል? ጊዜን ይፈልጋል ማለት ነው። በመዝሙር ምዕራፍ 40 ላይ በደንብ አድርጎ አስረግጦ የሚያብራራ ቃል ምን ይላል? ሁላችንም እናውቀዋለን። ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጸሎቴንም ሰማኝ፣ ጩኸቴንም ሰማኝ ነው የሚለው። አያችሁ፣ ቆይቼ በእግዚአብሔር ፊት መቆየት ይገባናል ማለት ነው። መቆየት ያስቸግራል። ብንቆይና ብንታገስ ግን ፍሬ ያለው ነገር እናገኛለን ማለት ነው። ስለዚህ ቆይቼ እግዚአብሔርን ደጅ ጠናሁት፣ እሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። ብዙ ጊዜ እንደዚህ ሆኖላችሁ ያውቃል። ግን እንደገና ደግሞ ያን የተደረገልን ነገር እንረሳና መጸለይ እንረሳለን። መቆየት ይገባናል በእግዚአብሔር ፊት። ቆይቼ የሚለው ቃል ትልቅ ምስጢር ያለው ቃል ነው። ስለዚህ በመዝሙር 40 ከ1 እስከ 3 ያለውን እናያለን። መቆየት ምን አይነት ኮንሲኩዌንስ እንደሚያመጣ እናያለን። በመጀመሪያ ምን ይላል? ከጥፋት ጉድጓድ ከረግረግ ጭቃ አወጣኝ፣ እግሮቼንም በድንጋይ ላይ አቆማቸው፣ አረማመዴንም አጸና ይላል። አሜን። ቆይተን ስንጸልይ እንደዚህ ነው የሚያደርገን። አዲስ ዝማሬን ለአምላካችን ምስጋና በአፌ ጨመረ። ብዙዎች ያያሉ ይፈሩማል፣ በእግዚአብሔር ይታመናሉ ይላል። ከኛ ተርፈን ለሰውም እንተርፋለን ማለት ነው። በጌታ ፊት ጥሩ ጊዜ ወስደን ስንቆይ፣ ጊዜ ስንሰጠው፣ እግዚአብሔር እንዲሰራ ስንፈቅድለት፣ እሺ ብለን በመመለስና በማረፍ ስንሆን፣ ስንሰበሰብ፣ እርፍ ስንል፣ እንደ ማርያም እርፍ ስንል የእግዚአብሔር መንፈስ ስራውን መስራት ይጀምራል በሕይወታችን። ስለዚህ በመጀመሪያ የሚያደርገው ወገኖቼ ምንድነው? ከጥፋት ጉድጓድ ያወጣናል፣ ከረግረግ ጭቃ ያወጣናል። ይህንን በየግላችን በሕይወታችን መለማመድ እንችላለን። ከብዙ ጥፋት ያወጣናል፣ ከብዙ አዘቅትና ሸለቆ ያወጣናል። ብዙ ጊዜ ሸለቆ ውስጥ እንገባለን፣ ብዙ ጊዜ ችግር ውስጥ እንገባለን። ከዛ ውስጥ ያወጣናል። ከጥፋት ጉድጓድ ከረግረግ ያወጣናል። አሜን። ከሞት ስፍራ ያወጣናል። ከሞተ ነገር፣ ከሞተ አስተሳሰባችን፣ ከሞተ አመለካከታችን፣ ከማይረባ ነገራችን ያወጣናል። አጥቦ ያወጣዋል። የእግዚአብሔር ፈቃድ ካልሆነ ነገር ጋር ከመነዛነዝ ያድነናል። በመንፈስ ያወጣናል። ከጥፋት ጉድጓድ ከረግረግ ጭቃ አወጣኝ ይላል። አወጣኝ የሚለው ቃል ኃይል እንዳለበት ነው የሚናገረው። በኃይል ተጠምቆ ከዛ ጉድ ያወጣናል። የመጀመሪያው
ይሄ ነው። ሁለተኛው ደግሞ እግሮችን በድንጋይ ላይ አቆማቸው። ሃሌሉያ! ጠንካራ ያደርገናል። ይሄ መደላደልንና ስቴቢሊቲን የሚያሳየን ነው። ስቴቢላይዝ ያደርገናል፣ ያረጋጋናል፣ ያጸናናል። ከዛ ሶስተኛው ደግሞ ተስፋ ምንድነው? ቆይተን ስንለምን ነው። ቆይቼ እግዚአብሔርን ደጅ ጠናሁት፣ እሱም ዘንበል አለልኝ፣ ጩኸቴንም ሰማኝ ነው። በመቆየት ነው ይሄ ሁሉ የሚመጣው። እዛ ሶስተኛው አዲስ ዜማ ለአምላካችን ምስጋና በአፌ ጨመረ። ሌላ ጥበብ እየመጣ ይመጣል። ያኔ አምልኳችን ኃይለኛ ይሆናል፣ ጥያቄያችን ኃይለኛ ይሆናል፣ ዝማሬያችን ኃይለኛ ይሆናል። የምንዘምረው ተጽዕኖ ያመጣል፣ የምንኖረው ኑሮ ተጽዕኖ ያመጣል ለሌሎች። የሚባርክ ዝማሬ እንዘምራለን። አራተኛውና የሚያስደንቀው ደግሞ ምንድነው? ብዙዎች ያሉ ሌሎቹም ያሉ። የሚገርም ነው። ፊታችን ያበራል፣ ይፈሩማል። በእኛ ላይ ካለው ክብር ይህንን ሁለተኛ ዜና ምዕራፍ 7 ሁሉንም አንብቡት። በጣም የሚገርም ነው የጸሎት ኃይል እና የእግዚአብሔር ክብር ከእግዚአብሔር ክብር የተነሳ በእኛ ላይ ከሚያሳርፈው ተጨባጭ የሆነው ክብር የተነሳ ብዙዎች ያሉ ይፈሩማል። ይህንን ደረጃ ነው ብዙ ሰው ያየው የማይመስለኝ። ይታመናሉ። ህይወታችሁ በሌሎች ሰዎች ላይ ህይወት ላይ ተጽዕኖ ያደርጋል። እግዚአብሔር በላያችን ላይ ካስቀመጠው ክብር የተነሳ ስለሚሆን ህይወታችን፣ አኗኗራችን ለሰዎችም ከኛም አልፎ በማንጸባረቅ ይታያል ማለት ነው። ይሄ ቆይተን እግዚአብሔርን ስንለምነው ነው። እሱም ዘንበል ይልልናል፣ ጩኸታችንንም ይሰማል። ከዛ በኋላ ይሄንን ሁሉ አራቱን ክብር በእኛ ላይ ያመጣል ማለት ነው። እርግጠኛ የሆነ ግንኙነት ከእግዚአብሔር ጋር ሲኖር ነው እንዲህ አይነት ፍሬ የሚመጣው ወገኖቼ። በቀላሉ አይመጣም። በጾም በጸሎት ነው፣ በመቃተት ነው፣ በመፈለግ በመጠየቅ በማንኳኳት ነው። ቆይተን ነው መጸለይ ያለብን። ጊዜ በመስጠት ነው፣ በትጋት ነው፣ በእምነት ነው። ብዙ የእግዚአብሔርን ፊት በመፈለግ ነው። ስለዚህ በቆየንና በተጋንበት መጠን የሚመጣው ይህ ፍሬ ነው። ስለዚህ ጊዜ ትልቅ ታሪክ ይለውጣል። ታሪክ ይለውጣል። ታይም ኢዝ ዘ ፋክተር። ታይም ትግል ነው ወገኖቼ። ብዙ ሰዓት የምንታገለው ውጊያ ነው ወገኖቼ። መታገል አለብን። ልክ እንደ ያዕቆብ እስከ ንጋት ነበር የታገለው። ስሙ ተቀየረለት። የጭኑ ሹልዳ ተመታለት። ካልባረከኝ አልለቅህም፣ ካልባረከኝ አልለቅህም፣ ግራ ቀኝም አልላል። አይናችንን ከሰው ማንሳት አለብን። አይናችን በቀጥታ መስቀሉን ብቻ ማየት አለበት። ሁሉን ነገር ድል እስኪሰጠን ድረስ ጌታ አለኝ ብለን በሱ እስክንተማመን ድረስ። በእርግጥ ነው በስሜ የተጠራው ሕዝብ ራሱን አዋርዶ ቢጠይቀኝ እኔ ኃጢአቱን ይቅር አልልለትም፣ ጆሮዬ ያዳምጠዋል ይላል እግዚአብሔር። በእውነቴና ዓመት የምንፈልግበት፣ የምንጠይቅበት፣ የምናንኳኳበት ቆይተን የእግዚአብሔርን ኃይል ፊት የምንፈልግበት ዓመት ያድርግልን።